ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። እየሞከርኩኝ ነው የምትለዋ ይህች ቃል ዝም ብላ ከአፍ የምትወጣ ንግግር ብቻ ፈጽሞ አይደለችም። ቃላቱ ከከንፈር ሳይሆን ከልብ የወጣ የብዙዎቻችን የኑሮ ትግልና የውስጥ ስብራት የፈታ ቁልፍ እንጂ። እየሞከርኩኝ ነው የምትለዋ ቃል በውስጧ የሺህ ሌሊቶች እንቅልፍ ማጣት፣ የሺህ ቀናት የኑሮ ትግልና በሚሊዮኖች የሚቆጠሩ ኢትዮጵያውያን የልብ ትርታ ታዝላለች። በዚህ ቃል ውስጥ መጋደል አለ። በዚህ ቃል ውስጥ ተስፋ አለ። በዚህ ቃል ውስጥ ነገን የማየት ጉጉት አለ። ኮሜዲያን ያሲኖ በዚህ ቪዲዮ የኢትዮጵያውያንን የዕለት ተዕለት ውጥረት፣ የኑሮ ውድነትና የስነ ልቦና ጫና በመስታወትነት አሳይቶናል። እየሞከርኩኝ ነው ማለት አልተሳካልኝም ማለት ግን ፈጽሞ አይደለም። ይልቁንም እየደከመኝም ቢሆን አልቆምኩም የሚል የጀግንነት መግለጫ ነው። ቪዲዮው የብዙዎቻችን ልብ የነካው ሁላችንም በፈገግታችን ጀርባ የደበቅነው ጭንቀትና የመትረፍ ትግላችን አውጥቶ ስለዘመረው ነው። መሞከር ራሱ ትልቅ ድል መሆኑን ያሲኖ በኪነ ጥበቡ አስመስክሯል። ምንም እንኳን ሸክሙ ቢከብደንም በያሲኖ ቃል ውስጥ ሁላችንም የራሳችን ታሪክ አግኝተናል። አሁንም ቢሆን እየወደቅን እየተነሳን መሞከራችን እንቀጥላለን። አሁንም እየሞከርን ነው። አንተ አይገባም እንዴ? እየሞከርኩኝ ነው። ስማ፣ ራስን ችዬ መኖር ጀመራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ። መች ነው ራስን ችለህ የምንኖረው? እየሞከርኩ ነው ትላለህ። አንተ አይገባም እንዴ? እየሞከርኩኝ ነው። የእናቴ መች ነው ራስን ችለህ ከዚህ ቤት መጥቶ የሚል ጉድጓድ አጋጭዬ ለመኖር እየሞከርኩኝ ነው። የአባቴን አንተን ከሞልድ 2 በሬ ገዝቼ ባርስ ይሻለኛል የሚል የምሬት ቃል ችዬ ለመኖር እየሞከርኩኝ ነው። የጎረቤቶችን መች ነው አግብተህ ወግ ማድረግ መታሰያን የሚል ጭቅጨቃ ችዬ ለመኖር እየሞከርኩኝ ነው። የጓደኞቼ መች ነው ራስን ችለህ ከኛ እኩል የምትሆነው የሚል ነቆራ ችዬ ለመኖር እየሞከርኩኝ ነው። ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው። ሐሳብ መሆን ካልቻልክ መኖር ማንን ሊጠቅም ነው? መሞትስ ማንን ሊጠቅም ነው? ቢያንስ ለአንዳንድ ሰዎች መሞት እረፍት ነው። ኧረ እባክህ እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል። አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማራስ ይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው። ቢያንስ በአንተ ምክንያት የምታነቧ ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትህን ታሳርፈዋለህ። ይህ ከንቱ አስበህ ሞተ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልጠቀምካችሁ ሞተ እስኪሰራ ከመሆንና ባንቲ ጭዱት ውስጥ ገንዘብ ጊዜ ቀልብ እያሰቡ ከመቆጠር ውጪ ምን አባትህ ተጠቅማችኋል? በራም ሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢዩ ከቤት አውጥተው ያንጣሉ አይደል እንዴ? መሞትን ስለምትፈልግ ይመስላል ዞትር እናትህ በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞትር አባትህ በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያርፈው? ስማኝ፣ ለመኖር እየሞከርኩኝ ነው። በቃ ተወኝ። እናንተም ብትሆኑ እባካችሁ አትሙቱ፣ ለመኖር ሞክሩ በእናታችሁ። አሎ
ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ ያራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበል። እየሞከርኩኝ ነው። ያንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ በስፖኬ እያየው ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን? በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛውን መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አትሰማም? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ፣ እየሞከርኩኝ ነው። እየሞከርኩኝ ነው ውስጥ የተደበቀው የኢትዮጵያውያን ጽናት፣ የዘመኑ አዲሱ ደህና ነኝ ቃል፣ ከቀልድ በላይ የሆነው የኢትዮጵያውያን አዲስ የኑሮ መዝሙር። ብዙዎች አባባሏ አሁን ያለበትን የኑሮ ውድነትና ማህበራዊ ጫና በትክክል እንደምትገልጽ ይናገራሉ። እንዴት ነህ ለሚለው ጥያቄ ደህና ነኝ ከማለት ይልቅ እየሞከርኩኝ ነው ማለት የሁኔታዎችን ክብደት በፈገግታ ለመግለጽ አስችሏል። አባባሉ ተስፋ መቁረጥን ሳይሆን በመታገል ውስጥ ያለን ጥንካሬን ያሳያል። ነገ የተሻለ እንደሚሆን ለሚያምኑ ኢትዮጵያውያን እንደ መጽናኛና እንደ ጉልበት እየታየች ትገኛለች። ሁሉም ኢትዮጵያውያን በቃሏ ስር ተሰባስበው ብቻዬን አይደለሁም፣ ሁሉም እየሞከረ ነው የሚል ስሜት እንዲጋሩ አድርጓቸዋል። ያሲኖ በቀልድ መልክ ያጋራት ይህች ቃል ዛሬ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ፣ የሳምንቱ አነጋጋሪ ጉዳይ ሆና ተመዝግባለች። አከራዩም እየሞከረ ነው፣ ተከራዩም እየሞከረ ነው። ሁሉም ህዝብ የኑሮን ውጣ ውረድ ለማሸነፍ እየሞከረ ነው። እናንተስ እየሞከራችሁ ነው? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ወዴት ነው? ላይብረሪ። ምን እንዳምና ዘንድሮም ሲል ለማምጣት እየሞከርኩ ነው። አምናም ዘንድ እየሞከርኩ ነው። ጠዋትና ማታ እያነበብኩኝ ኤ+ ለማምጣት እየሞከርኩ ነው። 5 ጥያቄ ከ50 እየተፈተንኩኝ ኤ+ ለማምጣት እየሞከርኩኝ ነው። ከ7 ቻፕተር 5 ጥያቄ ወጥቶ ኤ+ ባላመጣ አትረዳኝም እንዴ? ሰው አይደለም እንዴ አንተ? እጁን አጣጥፎ የተቀመጠ የለም። ሁሉም የቤተሰቡን አደራ ለመወጣት ላይብረሪ ቀን ሌሊት እየለፋ ነው። ናስኪ እስክንድር ወይትሸር ቁጭ በል። አየህ አይደል ውጤት እንዳለ ሁሉም ተማሪ ሲያልፍ አንተ ምንድን ነው? ቲያሪ እየሞከርኩኝ ነው። ከማን ታንሳለህ አንተ? ሰው አንተ አሰማም እንዴ? እየሞከርኩኝ ነው። አንተና ባልደረቦቼ የደበቃችሁትን ኤክስ ለማግኘት እየሞከርኩኝ ነው። ሌት ተቀን አጥንቼ አይገባኝም። እየሞከርኩኝ ነው። ጠዋት መነሳት ስንት ነገር ነው። ጎበዝ በነካጀው ወላጅ ለማምጣት ሞክር። ኧረ ቲያሪ እየሞከርኩ ነው። አንበሳው እንድትወርዱልኝ እየሞከርኩ ነው። ኑሮዬን ልቀይር እየሞከርኩ ነው። 10 አንበሳ ለማግኘት እየሞከርኩ ነው። እናንተ ምንም አልገጥማችሁ። ጌም ለመጮት እየሞከርኩ ነው። ሞክሬ ዱር አደር ጀማ ያ ጀማ ከዚህኛው ዞን ተጠሪ እና ታዲያ የሆነ መኒጋም ምናምን ላኩ። ጌም ታዲያ ግባ ብላችሁ አሁን ይሄን ሰው ይዤ ነው ጌም የምገባው? በፈስ ነው እንደ የምንጮተው? ልናገማማው ነው እንደ ሄደን ልናሸተው ነው እንደ
ያለ ጊፍተር ጌም ቦይ ነው የሚሆነው። እየሞከርኩኝ ነው። ያንተን ቤት ከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። ባለ አቅም ሁሉ እየሞከርኩ ነው ከሚል ህይወት ለመውጣት ተጣጣር፣ እግዚአብሔርም ይረዳሃል። ተስፋ እንዳትቆርጥ። እየሞከርኩ ነው ከሚል ህይወት እግዚአብሔር እንዲያወጣ ጸልይ፣ ስራ፣ ጥረ ግረ ከዚህ ህይወት ለመውጣት ሞክር። በተለይ ወንድ ልጅ ሁሉም ነገር አንተ ጫንቃ ላይ ነው። ቴንክ ዩ አንቺ ወይ ቆይ አንተ ግን መች ነው የምንለወጠው? እየሞከርኩኝ ነው። አታ አይደብርህም እንዴ? እየሞከርኩኝ ነው ትላለህ አንተ። አሰማም እንዴ? እየሞከርኩኝ ነው አልኩህ እኮ። ኧረ አረጋጋው። እሺ የሆነ ነገር በይልኝ። እሺ ቤቱን ክፈችልኝ። እየሞከርኩኝ ነው ህይወትን ለማሸነፍ ከራሴንም አልፌ ለሌሎችም ለመትረፍ። ጊዜ ግን ከጃኝ ብቻዬን አስቀረኝ። ደከመኝ ሳልል ሰለቸኝ። የሞከርኩኝ ነው ተረዱኝ። እየሞከርኩኝ ነው ማንም የደበቀውን ኤክስ እየፈለኩኝ ነው። ከዛ በኋላ ደግሞ ባዮም ለማግኘትም እየሞከርኩ ሁሉንም ነገር ለማግኘት ለሊት እየተነሳው እየቦጣጥኩ ነው። በቃ እየሞከርኩ ነው። ከዚህ በላይ ምንድነው የምትሉኝ? በቃ እኔ እየጨለልኩ ነው፣ እየሞከርኩ ነው። ተውኝ፣ በቃ እየሞከርኩኝ ነው። አንተ ለምንድን ነው ሁሌ ያርፈርክ ክላስ የምትመጣው? ለምንድን ነው እንደ ተማሪ ስነ ስርዓት ማይኖረ? እየሞከርኩ ነው። ምንድነው አንተ አሰማም እንዴ? እየሞከርኩ ነው። ያንተ ክፍለ ጊዜ ላለማርፈድ እየሞከርኩ ነው። ታናሽ እህቴ ታማብኛለች። እሷን ሆስፒታሉን ላይ ጧጧት ወስደው እኔ ነኝ። እናቴ ደክማብኛለች። እሷን ስራ ማገዝ ያለብኝ እኔ ነኝ። ያው ተመልከት፣ ይሄ ለታናሽ እህቴ የምትወስደው መድኃኒት ስራ ሰርቼ ልገዛላት እየሞከርኩ ነው።